ስለ ድሬዳዋ 3 ጥያቄ ወንድሜን ጠይቀዋለሁ። ከመለሰ 1000 ብር ሽልማት ሰጠዋለሁ። እሺ ወደ ቀጥታ ወደ ጥያቄው እንለፍ። እሺ ስምህን ማን እንበል? ማክቤል ስለሽ ይባላል። ትውልዴም ድሬዳዋ ነው። ሰፈሬ ጎሮሮ። በቃ ጠይቀኝ። እሺ የመጀመሪያው ኮብልስቶን የሚገኝበት ሀገር በኢትዮጵያ ኮብልስቶን ወደ ኢትዮጵያ የገባው የት ነው? ከዚራ። እሺ አልመለስከውም። የመጀመሪያው ኮብልስቶን በኢትዮጵያ ያለው ድሬዳዋ ላይ ነው የመጀመሪያው የተነጠፈው። እሺ ሌላኛው ጥያቄ እንጠይቃለሁ። የመጀመሪያው ሲሚንቶ ፋብሪካ ያለበት ሀገር የት ነው? ድሬዳዋ። አዎ ይሄን ጥያቄ መልሶታል በሚገርም ሁኔታ። ከ3 ጥያቄ ሁለቱን መልሷል። እስቲ የመጨረሻውን ጥያቄ እንጠይቀዋለን። እሺ አዲስ አበባ ላይ ጨላ ይባላል፣ ድሬዳዋ ላይ ምንድን ነው ይባለው? ሳንቲም። ጥያቄውን በአግባቡ መልሷል እና 1000 ብር ሽልማት ነበረ። አንዱን ጥያቄ ስለሳተ ሽልማቱን ቀንሰን ሰጥቷል። እንደዚህ በየቦታው ሰብስክራይብ ማድረግ እንዳነሱ ንቃት ከምስራቅ የሚለው የዩቲዩብ ቻናል ሰብስክራይብ አድርጉ፣ ተሸለሙ፣ ተዝናኑ እንላለን። አብራችሁን ሁኑ። እሺ አንድ ንቃት ከምስራቅ የዩቲዩብ ቻናል ተመልካቻችን አጠገባችን ይገኛል። 3 ጥያቄ እንጠይቀውና ሽልማቱን እንሸልመዋለን። እስቲ ቀጥታ ወደ ጥያቄው እንሂድ። በቅድሚያ ስምን ማን ነበር? ስሜ ቴዲ በያራ እባላለሁ። የድሬዳዋ ልጅ ነኝ። ተወልጄ ያደኩትም እዚሁ ነው። አቦ ይመች። የምጠይቅ ጥያቄ የመጀመሪያው ኮብልስቶን የተነጠፈባት ሀገር በኢትዮጵያ የትኛው ከተማ ነው? ድሬዳዋ ነው። ሀገሩ ድሬዳዋ ነው። ቦታው ደግሞ 5ኛ ወይም እንደቻቶ በሁለት አንዱ ይመስለኛል። በትክክል መልሰዋል። እሺ የመጀመሪያው ሲሚንቶ ፋብሪካ ወደ ኢትዮጵያ የገባባት ሀገር ማን ትባላለች? እሱ አይዲያ የለኝም፣ ግን ድሬዳዋ ነው ይመስለኛል። ናሽናል ሲሚንቶ ይመስለኛል። ባትጠራጠር ቆንጆ ነው። መልሱን በትክክል መልሰዋል። አዲስ አበባ ላይ ብዙ ጊዜ ካየ ሳንቲም ይሉታል። ድሬዳዋ ሲመጣ ደግሞ ምን እንለዋለን? አዲስ አበባዊ ሳንቲም የሚሉት ጨላ ነው። በትክክል 3ቱንም ጥያቄ በትክክል መልሶታል። መሸለም የሚገባው ንቃት ከምስራቅ የዩቲዩብ ቻናል አችንን ሰብስክራይብ እያደረጋችሁ እንደምታዩት አዝናኝ የሆነ ፕሮግራሞች እናቀርባለን። ሁላችሁም ወደኛ ደውሉ፣ ተሸለሙ እንላለን። ታች በምታዩ ቁጥር ደውሉልን። አስተያየት ካላችሁ በፕሮግራማችን እናመሰግናለን። ወስደናል።